አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የአቡ አነስ ተርቢያ ሚዲያ በጣም ለየት ያለ ነው። ይሄ በዓለም ላይ አታገኙትም። እንዲህ ነገር ተርቢያ ሊኖሩ ይችላሉ። አላኩል ሐል እንዲህ ግልጽልጽ አድርጌ ነው ማስተምራችሁ። ስለዚህ ያው ልጆቻችሁን በዚሁ መሰረት ሊማሩ ነው። ሌላ ምንም የለም፣ ትርጉም የለውም። ስለዚህ ትርጉሙ ምንድነው? በተውሂድ እንዲታነጹ ነው። ስለዚህ ቀደም ባለ ቪዲዮ ክፍል 1 የላ ኢላሃ ኢላላህ ትርጉም አይተን ነበር። ሸሃደተይን ናቸው፣ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ። ስለዚህ የላ ኢላሃ ኢላላህ ትርጉም ተናግረናል። በዛ መሰረት ልጆቻችሁን ያዳምጡ፣ ደጋግመው ይስሙት፣ ያሐፍዙት። ቀጥሎ ደግሞ ሙሐመድ ረሱሉላህ ነው። ሙሐመድ ረሱሉላህ ማለት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንድነው ደረጃቸው? የአላህ መልእክተኛና ባሪያ ናቸው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአን ይዘውልን መጡ፣ ሊያስተምሩ ነው የመጡ። ስለዚህ ያ ሁሉ ግፍና በደል መከራ ሲደርስባቸው የነበሩ ለምንድነው? ለዚህ ተውሂድ ነው። ስለዚህ እሳቸው ባዘዙት መሰረት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲያፈቅሩ ልጆች መምከር፣ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱና እንዲከተሉ ማድረግ። ለምሳሌ አበላል ስነ ስርዓት፣ ስንተኛ ስነ ስርዓት፣ የእንቅልፍ ሽንት ቤት ስንገባና ስንወጣ ስነ ስርዓት፣ መስጊድ ስንገባ ስንወጣ ስነ ስርዓት አሉ። አዳቦች፣ ዱዓዎች፣ አዝካሮች አሉ። ሌላ ወደ እሳቸው ወደ ግመላቸው ሲወጡ የነበረ አሁን ቴክኖሎጂ ደግሞ ወደ መኪና፣ ወደ አውሮፕላን፣ መርከብ፣ ባቡር ወዘተረፈ የመሳሰሉትን ቴክኖሎጂ ሲሳፈሩ ስንሳፈር ራሳችንም ይጠቅመናል። ይሄ ያንን ዱዓም አለ። በቀጣይ ኢንሻአላህ በዝርዝር መጣበታለሁ ይሄንን ማስተማር። ስለዚህ ሙሐመድ ረሱሉላህ ማለት ነብዩ ሙሐመድ የአላህ መልእክተኛና ባሪያ ናቸው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማመን ማለት ምን ማለት ነው? ጧዓቱሁ ፊማ አመር፣ ያዘዙት ነገር መርሐባ ብሎ መቀበል። ወተስዲቁሁ ፊማ አኽበር፣ የሚናገሩት ሁሉ እውነት ነው፣ ልብ ወለድ አይደለም። በዘመናችን ያሉ በቁርአን ብቻ ነው የምናምነው፣ እሳቸው የተናገሩት ሐዲስ አናምንም ካሉ ከፈሩ ቢላህ። ምክንያቱም አላህ ምንድነው ያለው? ወአጢዑ ላህ ወአጢዑ ረሱል፣ አላህና ረሱልን ተከተሉ ነው ያለ። ስለዚህ የተናገሩትን ሁሉ እውነት ነው። በጭንቅላታችን አመነውም ተቀበለውም አልተቀበለውም በጭንቅላታቸው የሚፈላሰፉ ስላሉ ነው በዘመናችን ሙስሊም ተብዮች። እሺ ሌላ ወተርኩ ማ ነሃ ዐንሁ ወዘጀር፣ ከከለከሉን ሁላ መከልከል። ትልቁ ረሱል ሰለላሁ ዐለይሂ ወሰለም ያዘዙን ምንድነው? ተውሂድ ነው። ትልቁ ከከለከሉን ደግሞ ሽርክ ነው። ስለዚህ ሪባ አለ፣ ዝሙት አለ፣ ኸምር አለ። ጫትም እንደ በኸምር ነው የተጠቃለለው፣ ያሰክራል። ከነዚህ ሁሉ ቆሻሻዎች ተልከሻ፣ ሐሜት፣ ውሸት፣ ስርቆት የመሳሰሉት ሁሉም የከለከሉን መከልከል። ወአላ ነዕቡደ አላህ ኢላ ቢማ ሸረዕ፣ አላህን የምንገዛው እሳቸው በሸረዑልን ሸርዕ ነው። ሼር አድርጉልኝ፣ ፎሎ